ሰላም ሰላም ነበራችሁ። እኔ ደህና ነኝ፣ ፈጣሪ ይመስገን። ፀጉራችን መሰራራ ዛሬ ትናንት አጥቤያለሁ። የበቀደሙ ሽንኩርት ማለት ነው፣ ታጠብኩት ጨረስኩት ማለት ነው። አሁን እንደገና ልሰራ ነው ማለት ነው። እሺ፣ እንደገና ደግሞ ጥቁር አዝሙድ የሚባል ጥቁር አዝሙድ ታውቃላችሁ አይደል? ሀገራችን እሱ ማለት ነው ሰራዋለሁ። እሱ ደግሞ ፀጉራችን እንዳይበጣጥስ ማለት ነው። በጣም ይጠቅመናል። ፀጉራችን እየለሰለሰ ይሄዳል ማለት ነው። በጣም አሪፍ ነው ማለት ነው። እና ይህን ይመስላል የሀገሬ ልጆችን አሁን የምሰራው ቁጥጥር ማለት ነው። ሳምንት ወደ ታች፣ ሳምንት ደግሞ ስፈታ ቁጥጥር፣ እዛ ደግሞ ወደ ላይ አምቦሎ እንደዛ ያረፈው ፀጉሬን ያሳደግኩት ማለት ነው። የወላችሁ ፀጉሬ እንዴት እንደረዘመልኝ በ6 ወሩ ማለት ነው። አያችሁት? 6 ወሩ ነው። ይኸውላችሁ፣ አያችሁት ፀጉሬ እንዴት እንደሚያምር። እንደዚህ ያረጋችሁ በስደት ሀገር ያላችሁ እህቶች ተንከባከቡ ለማለት እፈልጋለሁ። እሺ፣ ፀጉራችሁን ተንከባከቡ። ምን ችግር አለው? ፀጉርን የመሰለ ነገር የለም። ፀጉራችሁን ለምናችሁን ተንከባከቡ በርፈታችሁ ሰዓት ማለት ነው። አሁን እኔ ጠዋት ነው የተነሳሁት፣ 6 ሰዓት ተነሳሁ። ይኸው ስራዬን ጨረስኩኝ። ልብሴን እያጠብኩ በጎን ስራዬን ፀጉሬን እሰራለሁ ማለት ነው። የመዳም ቅመሞች እንደዚያ ነን እና እንደዚህ እያደረግን በርፈታችን ሰዓት ፀጉራችን ሰውነታችን መንከባከብ ግዴታችን ነው። እንጎዳለን በኋላ እኛ ማለት ነው። በቫዝሊን ሰውነታችሁን እሽት ማድረግ አለባችሁ። እውነቴን ነው። ማታ ማታ ስተኙ ማለት ነው በቫዝሊን እሽት አድርጋችሁ መስራት አለባችሁ። ቫዝሊን እንደዚህ እንትን ካላችሁም ዘይት ዘይቱን ካላችሁም ማለት ነው። ዘይት ዘይቱን ቆንጆ ነው። በዘይት ዘይቱን ማሸት ትችላላችሁ። ሰውነታችሁን ታጥባችሁ በምትተኙ ሰዓት ማለት ነው። ሰውነታችሁን በሙሉ ማሸት አለባችሁ ማለት ነው። መተሻሸት አለባችሁ። ባዝሊን ይሄን ነው የምጠቀመው እኔ ማለት ነው። እናንተ ያላችሁን ባዝሊን ተጠቀሙ። እሺ፣ ይሄም ቆንጆ ነው። ይሄም ካላችሁ አሪፍ ነው ለሰውነታችሁ። የደከማችሁ ጧት ስትነሱ ልቅቅቅ ይላችኋል። እውነቴን ነው የምነግራችሁ። ልቅቅቅ ነው የሚላችሁና እንደዚህ ያደረጋችሁ እህቶቼ፣ የሀገሬ ልጆች፣ ስደት እህቶቼ፣ እንደኔ ስደት ሀገር ያላችሁ እህቶቼ ስንናውዝ ስንንገላታ ስንሰራ ስለምንውል ማለት ነው ይደክመናል። እግራችን፣ ወገባችን፣ እጃችን ይደክመናል አይደለ? የዛን ጊዜ እናንተ ተጠጥብ ብላችሁ ማታ ልተኙ ስትሉ